የምታቀርበው ምክንያት ሁሉ አልዋጥ ያላቸው አባት እውነተኛውን ነገር እንድትናገር ተቆጥተው ሲጠይቋት ያኔ ፍቅረኛ እንዳላትና እርሱን ትታ የትም ሀገር መሰደድ እንደማትችል ተናገረች። ከባዱ ኑሮና ትዳር በአሜሪካ እውነተኛ ታሪክ ከባለ ታሪኳ ጸሐፊ ስደተኛው። ታሪኩን እስከ መጨረሻው ያድምጡት፣ ይማሩበታል። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። የወንድሜ ልጅ 12ኛ ክፍልን ማጠናቀቅ ምክንያት በማድረግ በተላከልኝ የግብዣ ወረቀት ነው ወደ አሜሪካ የመጣሁት። ከሀገሬ ስወጣም እንደማልመለስ አድርጌ ነው የወጣሁት። የሚያስፈልጉኝን መረጃዎችን ሰብስቤና የነበረኝን ንብረት ሸጬ። ታላቋ አሜሪካንን ግን እንዳሰብኳት አላገኘኋትም። በተለይ የእኛን ማህበረሰብ እረፍት ያጣ ስራ የበዛበት የተጎሳቆለ ፊት ያለው የሀገሬ ሕዝብ ይበዛል። እንኳን ደህና መጣሽ ሊሉኝ የመጡት እንግዶችን የታዘብኩት ነበር። ይህቺ እጣ ለእኔ ማትቀርም ብዬ ማሰቤ ግን አልቀረም። ወንድሜ ቤት አንድ መኝታ ክፍል ተሰጥቶኝ ኑሮን ጀመርኩ። ጠበቃም አገኘሁና ጉዳይን እየተከታተልኩ ጎን ለጎን ስራ ጀመርኩ። ያለ ስራ ያለ ገቢ አይኖርማ። የአሜሪካንን ኑሮ ውስጡ ያላችሁ ታውቁታላችሁ መቼ። በሌሊት ተነስቶ አውቶቡስና ባቡር ጠብቆ ሙቀቱ እንደ ድንች የሚቀቅል ብርዱ አጥንት ውስጥ ገብቶ የሚያንሰፈስፍ ነው። እሱን ተቋቁሞ መኪና ለማሽከርከር ይቅርና ከቦታ ወደ ቦታ ለመንቀሳቀስ የሚያስቸግር በረዶ ሲጥል ወፈፍራም ጃኬትና ኮፍያ አድርገን ፈገግ ብለን ፎቶ ተነስተን በየፌስቡክና ኢንስታግራም ላይ ለጥፉ የተመቸው ሰው ለመምሰል መሞከራችን መልስ ያላገኘውለት ጥያቄ ነበር። እንደምንም ለመድኩት። የማይለመድ የለ። ለስራዬ ቀረብ ያለ ቤት ስፈልግ በአጋጣሚ አንዲት የ3 ልጆች እናት ሩሜት እንደምትፈልግ የአበሻ ሱቅ ውስጥ በለጠፈችው ብጣሽ ወረቀት ማስታወቂያ ላይ በሰፈረው ስልክ ቁጥር ደውዬ ካነጋገርኳት በኋላ ተቀጣጥረን እቤቷን አየሁት። ለስራ ቦታዬ የእግር መንገድ ርቀት ላይ ነው ያለው እንጂ እቤቱስ ያረጀ ከመሆኑ በላይ የህፃን ልጆቿ መጫወቻ በየቦታው ተበታትኖ የቤቱን ገጽታ አበላሽቶታል። መጀመሪያ ያገኘኋት ዕለት ትዳሯን እንደፈረሰና ልጆቿን ብቻዋን እንደምታሳድግ ስትነግረኝ መኖሪያ ቤቷ ለመኖር እንኳን ባያጓጓ እሷን ለመርዳት ስል አብሬያት ለመኖር ወሰንኩ። ከዚህ በፊት ደባል እንዳልነበራትና እኔ የመጀመሪያዋ እንደሆንኩ ሳውቅ ደግሞ ብቸኝነቷን ለመጋራት ወሰንኩ። ዕቃዬን ሰብስቤ በተነጋገርን በ3ኛው ቀን አከራዬ ብርቱካን ቤት ገባው። ስለ ራሷ አውርታ አትጠግብም። ብርቱካን በወሬዋ መሃል ማልቀስ ይቀናታል። ገና የ25 ዓመት ልጅ እያለች ነው ባለቤቷን ታሪኩን ታክሲ ስትጠብቅ ሜክሲኮ አካባቢ የተዋወቀችው።
ሁለቱም ትዳር ለመያዝ የሚያስችል ገቢ ስላልነበራቸው በወቅቱ ሁሌ በፍቅር በነበሩ ጊዜ እኔ መቼም ድሃ ስለሆንኩ ከኔ ጋር ትዳር ለመመስረት የምታስቢ አይመስለኝም እያለ ሆዷን ያባበዋል። ብርቱካን በጣም ቆንጆ ልጅ ስለነበረች ፈላጊዋም ብዙም ቢሆን በድህነቱ ምክንያት ነገሮች እስኪቀየሩ ትጠብቀዋለች እንጂ እርሱን ለመተው ሀሳቡም አልነበራት። ከጓደኞቹ ጋር እንኳን ካስተዋወቃት በኋላ የሚሰጡት አስተያየት ያስፈራዋል። ጊዜ አታጥፋ፣ ቶሎ አግባት፣ አለዚያ አንዱ ይዟት ይሄዳል እያሉ የልቡን ትርታ ይጨምሩበታል። የብርቱካን ቤተሰቦች ኑሯቸው መካከለኛ ደረጃ የሚባል ሲሆን ከአራት ወንዶች መካከል የመጨረሻና ብቸኛዋ ሴት ልጃቸው ስለሆነች ተንከባክበው ነው ያሳደጓት። በተለይ አባቷ በእሷ የመጣባቸውን አይደራደሩትም። አንድ የቅርብ ጓደኛቸው ኢትዮ ጀርመን ትርኢት ያዘጋጅና የአንዱ ድርጅት ሰራተኛ ተብላ ወደ ጀርመን እንድትሄድ እድሉን ቢያመቻቹላትም ፍቅረኛዋን ጥላ ላለመሄድ የተለያየ ምክንያት ትሰጣቸው ጀመር። የምታቀርበው ምክንያት ሁሉ አልዋጥ ያላቸው አባት እውነተኛውን ነገር እንድትናገር ተቆጥተው ሲጠይቋት ያኔ ፍቅረኛ እንዳላትና እርሱን ትታ የትም ሀገር መሰደድ እንደማትችል ተናገረች። ያችን አጋጣሚ ተጠቅማ ታሪኩን ከቤተሰቦቿ ጋር አስተዋወቀችው። እርሷ ጀርመን ትሄድና ነገሮችን አስተካክላ ብትወስድ ምን ታስባለህ ቢባል በሱ ፍቅር እንደ ሰከረች ጠንቅቆ ያውቅ ስለነበረ እንደ ምርጫዋ ብትወስን እኔ ቅር አይለኝም አለ። ያኔ አባቷ ግድ የለሽም ይሄ ዕድል አያመልጥሽ ቢሏት ሞት ይሻለኛል ከሱ ከምለይ አለችና አሻፈረኝ አለቻቸው። አባት በጣም አዘኑባት። ይሄ ሰው በኋላ ዋጋ ያስከፍልሻል እመኚኝ፣ ለሱ ብለሽ የምትከፊው ዋጋ ሁሉ ከቁጥር የማያስገባው ለትዳርም የሚሆንሽ አይመስለኝም፣ በምላሱ ነው እየተጫወተብሽ ያለው ቢሏትም አልሰማም አለች። እድሏ ሆነና ብዙም ሳይቆዩ እርሷ ዲቪ ስለደረሳት ተጋብተው ወደ አሜሪካ መጡ። ከዛ በኋላ ነበረ እውነተኛ ማንነቱ እየተገለጠ የመጣው። ሁለት ስራ እየሰራ ባለቤትና ልጆቹን ከመርዳት ይልቅ ችግረኛ ናቸው የሚላቸው ቤተሰቦቹን ገንዘብ እየላከ ያኖራቸዋል። ከእርሷም ተደብቆ አገር ቤት መስራት ጀምሯል። የምትወደውን ትዳሯንና ልጆቿን ላለመበተል እንዳመሉ ይዛው ቁጭ አለች። 3 ልጆች ተወለዱ። ልጆቿን እያሳደገች እንዳልሆነ ሆነች። ባል ከቦታ ማይቆጥራት፣ በቤት ውስጥ መደማመጥ ጠፋ። ባልተቋጨ ጸብ መሃል ወደ አገር ቤት የሄደው ባል በስሙ ሲያስገነባው የነበረውን ቤት ተረክቦ ሀገር ሲያካልል ከርሞ ወደ አሜሪካ ቢመለስም ወደ ትዳሬና ልጆቼ አልመለስም ብሎ አኩርፎ ጓደኛው ቤት ከ1 ወር በላይ ይቀመጣል። ያን ጊዜ ጠፍቶ የከረመባት ሚስት ወደ ቤተሰቦቹ ስትደውል ወደ አሜሪካ ከተመለሰ መቆየቱን ይነግሯታል። የቅርብ ጓደኛውን ስትጠይቅ አሁን እኔ ቤት ነው ያለው አለ። ልጆቿን ሰብስባ ጓደኛው ቤት ሄዳ
ወደ ቤቱ እንዲመለስ ብትጠይቀው በፍጹም አላደርገውም፣ የዛ ቤት ኑሮ ሰልችቶኛል፣ ጭቅጭቁንም አልቻልኩትም ብሎ በወጣበት ቀረ። ብርቱካን የቤተ ክርስቲያኖቹን አባቶች ጭምር አማላጅ ብትልክ የመመለሱ ጉዳይ ሳይሳካ ቀረ። የከረረ ጸብ ሳይኖራቸው 5፣ 6፣ 8 ዓመት ዕድሜ ያላቸው ልጆቹን ይዛ ብቻዋን ቀረች። ፍቺው እንዳለቀለት ስራ ቦታ ከተዋወቃት ከአንዲት ኢትዮጵያዊ ጋር በትዳር መጣመሩን ደረሰችበት። በእኔ የእረፍት ቀንና ከስራ የምወጣበትን ሰዓት አስተካክላ ልጆቹን እያያዝኩላት ቡርቴ ስራ መስራት ጀመረች። ከቀን ወደ ቀን እየተቀየረች እየተረጋጋች ተምጣ እንጂ በቀን 1 ወይም 2 የቀድሞ ባለቤቷ ስም መነሳቱ አይቀርም። ፊቷን ያበላሸው ማዲያት፣ ሁሌም የተዘበራረቀው አለባበሷ፣ ከምታስረው ሻሽ ስር እየተመነጫጨረ የሚወጣው ቅባት እንኳን የማያውቀውን ፀጉሯን ሳይ እውነት አሜሪካ ውስጥ መኖሯን እጠራጠራለሁ። ልጆቿ እየጮሁ ሲጫወቱ ብስጭቷን ትወጣባቸዋለች። ቡርቴ ልጆች እኮ ናቸው ይጫወቱ ተይ ካልኳት ምክንያቷን ሳታውቀው አምርራ ታለቅሳለች። እኔም ነገሬ ሲስተካከል የቡርቴን ቤት ለቅቄ ወጣሁ። ቃል በገባሁላት መሰረት ግን በየሳምንቱ ቅዳሜና እሁድ ልጆቹ ከኔ ጋር እንዲያሳልፉ አደርግ ነበር። በኋላ አባታቸው ከኔ ጋር ማሳለፍ አለባቸው ብሎ አርብ ማታ ይወስድና ሰኞ ወደ ትምህርት ቤት ያደርሳቸዋል። ከአዲሷ ሚስቱ ምንም አይነት ምክንያቱን በማያውቁት ሁኔታ ልጅ መውለድ አልቻሉም ነበርና የልጆች ፍቅሩን በእነሱ መወጣት ጀመረ። ዛሬ የቡርቴ 2 ልጆች ከኮሌጅ ተመርቀው እናታቸውን ያግዛሉ። ተፈጸመ።